ትክክለኛው እስላም ያላዙ ሰዎች የበዙበት ጊዜ ላይ ነው ያለነው። በእስላም ስም ሙስሊሙንም ከእስልምና ውጭ ያሉ ሰዎችን የሚሸውዱበት ጊዜ፣ በየጊዜው አዳዲስ ነገር ይዘው ይመጣሉ። እነዚህ ሰዎች ትክክለኛ እስላም አልያዙም። አቂዳቸው፣ መንሃጃቸው፣ አመለካከታቸው፣ ሁሉ ነገራቸው የተበላሸ ነው፣ ብልሽልሽ ያለ ነው። ትክክለኛ እስላም ያላዙ ሰዎች በየጊዜው ብቅ እያሉ አዳዲስ ውዥንብሮችን ይዘው ይመጣሉ። በተለይ በዚህ ጊዜ በጣም በዝተዋል። መውሊድን ስትቃረን የነብዩ ጠላት ይሉሃል። መውሊድ ምንድነው ያለው ውስጡ ላይ? በየአመቱ እንደሚገለጸው አሁን ደርሷል አይደል? ይጠቀሳል በየጊዜው። ይበቃል እንዳትሉ እንደ ሙመያዎች በቃ ዝጉት ፋይሉን ብሎ ነው ወደ ኢኽዋን ሄዶ የተቀላቀሉት። እንዲህ ትክክለኛ እስላም ያላዙ ሰዎች ከላይ እየመሩ በመጡ ሰዓት ሙስሊሙ ትክክለኛውን እስላም ትቶ ወደ ኩፍር ነው የሚሄደው። መውሊድ ምን አለው? ከባዱ ሽርክ አለው። ትክክለኛ እስላም አይደለም፣ ያፈርሳል። ወንድሞች አባቶች ነቃ ብላችሁ አስተምሩ። የጮኸ ይጩህ አይመለከታችሁ። አምና ኢኽዋኖች ተጨምሮ እስላም ውስጥ ካሉ ሃይማኖቶች አንደኛው መውሊድ ነው ብሎ ሲያነግዙት ነበር። መቼም አይነግስም። እነዚህ ትክክለኛ እስላም የያዙ ሰዎች አይደሉም። መቼውንም መውሊድ እስላም ሊሆን አይችልም። ከእስላም ውጭ ያሉ ካፊሮች ራሱ ያደርጉታል ብዬ አልጠብቅም። ወላሂ ነው የምላችሁ፣ አልጠብቅም። አንድ የተማረ ፓርላማ ላይ ያለ የዶክትሬት ማዕረግ የያዘ ወይ የኢንጂነሪንግ ማዕረግ የያዘ ወይ ፕሮፌሰር የሆነ ሰው ጫት እየበላ ይጨፍራል ብዬ አልልም። ከእስላም ውጭ ያለ ሰው እንኳን እስላም ትክክለኛው እስላም ይቀርና ግን በእስላም ስም ጫት እየበሉ ከሴት ጋር መደለቅ፣ መጨፈር፣ ኩዝቤድ ያ ረሱላህ ማለት፣ ናይበሉኝ መዲና ይውሰዱኝ መዲና ማለት፣ እክትላጥ ውስጥ መግባት፣ ከጎረምሶች ጋር ጸጉራቸውን በአንድ በኩል ቆርጦ በአንድ በኩል ካስረዘሙ ወይንም ደግሞ ፊታቸውን ቀለም ከተቀቡ ሊፕስቲክ እና ቻፕስቲክ ከተቀቡ ሴቶች ጋር አብሮ መዝለል፣ ይሄ የነብዩ ውዴታ ነው? ተው፣ ታፍሩበታላችሁ። ተመለሱ፣ አላህን ፍሩ። ያሳፍራችኋል ይሄ ተግባር። ዱንያም ላይ አኺራም ላይ የሚያሳፍር ተግባር ነው። የድሮ ሱፊዮች እኮ አያደርጉትም ነበር። የድሮ ሱፊዮች የአሁኑ ጎረምሶች ያመጡትን ጣጣ አብዛኛው የሱፊ የተብሊግ ወይ የአህባሽ ግሩፕ ተከትሏቸው ይሄዳል። ወጣቶች አረ ወደ ኋላ ወደ ሱፊ ትላልቅ መሻይኾች ይሄ አላህን እንፈራለን ሚሉ የነበሩት ጋር ቢሄዱ እኮ የለም። ይሄ የአሁኖቹ ከዳንስ ከሙዚቃ ከምናምን አያይዞ ኡማውን ያስጨፈሩታል። የዝሙት ማስፋፊያ፣ የሽርክ ማስፋፊያ፣ የሌብነት ማስፋፊያ፣ ወንበድና ማሰራጫ ቦታ ነው እንጂ ወላሂ እስላም የሚገለጽበት አይደለም። መውሊድ በቁርአንም በሐዲስም በፍቂህም ደረጃ የተቀመጠ ነገር የለም። እየለጠፉ እየቀጠሉ እየቆረጡ የሚያወሩት ወሬ ወላሂ ባጥል ነው። በፍጹም የለም። ቢኖርማ ከነሱ በላይኛ የምናርደ ነበር። ስለዚህ ለዚህ መውሊድ ቢድዓ ነው ብሎ የሚያስተምሩ የነበሩ ሰዎች እውቅና እየሰጡት ነው። ትክክለኛው እስላም ከመንዙማ የራቀ ነው፣ ከድቤ የራቀ ነው፣ ከጫት የራቀ ነው። ጭፈራ በእስላም የለም። ነብዩ አለይሂ ሰላቱ ወሰላም እኔ የማውቀውን ብታቁ ኖሮ አታቁም እንጂ ብታቁ ኖሮ ትንሽ ትስቁና ብዙ ታለቅሱ ነበር አሉ ነብዩ አለይሂ ሰላቱ ወሰላም። ጫት እየበሉ አይናቸው ቀልቶ ጥርሳቸውን አውድሞ ገንዘባቸውን አባክኖ የተለያዩ ማሲያዎችን ሰርቶ የነብዩ ውዴታ ነው? በስም አይገኝም። የነብዩ ውዴታ በመስራት ነው። ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ አለ አላህ ቁርአን ላይ። ያ ሙሐመድ በላቸው እውነት ነብዩን የምትወዱ ከሆነ የሚሰራውን ስሩ አለ አላህ። የሚከለክላችሁን ተከልከሉ ነው ያለው። ከዚህ ውጭ የለም። ምናልባት ደሊሎች ንቃሽ ምናምን የምትሉት ነገር ሰውየው በፈለገው አይነት ነገር ቀርጾ ማቅረብ ይችላል። አእምሮ ስለተቀየረ ደሊል መቀየር አይከብደው። ቢድዓ ውስጥ አእምሮ የተቀየረ ሰው የአላህን ቃል መቀየር አይከብደው። ብስሚላሂ ራህማኒ ራሂም አልሐምዱሊላሂ ወከፋ ወሰላሙሁ ዐላ ዒባዲሂ አለዚነ እስጠፋ አማ በዕድ። ባለፈው ሳምንት አላህ ሱብሓነሁ ወተዓላ ለነብዩ መሐመድና ሰለላሁ ዐለይሂ ወሰለም ለሰሃባዎች በበድር ላይ ድል እንዳቀዳጃቸው መጨረሻ ላይ ደግሞ አቡ ጀህል በሁለት የአንሳር ወጣቶች ተገሎ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስ አንገቱን ቆርጦ ሲያመጣላቸው አላሁ አክበር አልሐምዱሊላሂ الذي صدق وعده ونصر عبده وهزم الأحزاب وحده ካሉ በኋላ هذا فرعون هذه الأمة ይህ ሰውዬ ብሎ ማለት የዚህ ኡማ የዚህ ማህበረሰብ ፊርዓውን ነው
እንዳሉ ነበር ያየነው። በዚህ ነበር እንግዲህ የበድር ጦርነት የተጠናቀቀው ማለት ነው። كانت هذه المعركة معركة بين الكفر والإيمان ይሄ በሙስሊሞችና በካሃዲያኖች በመካ ሙሽሪኮች መካከል የተደረገው ዘመቻ ወይም ጦርነት በኢማንና በኩፍር መካከል የነበረ ጦርነት ነበር። ፍልሚያው የነበረው በኢማንና በኩፍር መካከል ነበር ማለት ነው።